በኢትዮጵያ ሰባተኛው ጠቅላላ ሀገራዊ ምርጫ ሊካሄድ በሁሉም ምርጫ ጣቢያዎች ላይ የምራጮች ምዝገባ ከባለፈው የካቲት ወር ጀምሮ እየተካሄደ ይገኛል። በዚህ ላይ አስተያየታቸውን የሰጡን የህግ ባለሙያው አቶ አሸብር ረታ ዜጎች ይጠቅመኛል፣ ይበጀኛል፣ ያስተዳድረኛል ያላቸው መንግስት ለመምረጥ የምራጭነት ካርድ በእጅ ሲይዙ ብቻ መሆኑን አስገንዝበው ይህ ደግሞ በህግ የተሰጠውን የስልጣን ባለቤት ህዝብ መሆኑን የምናሳይበት ሀገራዊ ኃላፊነታችን ነው ብለዋል። ሰባተኛው የሀገራዊ ምርጫ ላይ የምራጮች ካርድ በቅድሚያ ነው የወሰድኩት። በቅድሚያ የምራጮችን ካርድ ከወሰድኩ በኋላ የሚበጀኝን መንግስት የመምረጥ ህገ መንግስታዊ መፍትሄ ነው። ካርድ መውሰድ ለኔ የሚበጀውን ማስቀጠል ይችላል የሚለውን ያመንኩትን መንግስት ለመምረጥ የኔ ህገ መንግስታዊ መፍትሄ መሆኑን አውቄ ካርድ ወስጃለሁ። ይሄን ምራጮች ካርድ ሲወስድ ማንንም በሚያስገድድ ሳይሆን በራስ ፈቃደኝነት ላይ የተመሰረተ ለኔ መንግስት ይሆንልኛል፣ ያስተዳድረኛል፣ ልማትን ለኔ ያመጣል ተመካክሮ የሚሰራ ነው። በየትኛውም ዳይሬክሽን ብቻ ከኛ ጋር ሆኖ ከህዝብ ጋር ተስማምቶ በህዝብ የተመረጠ መንግስት ልማታዊ መንግስትን ለማቋቋም እኔም አንድ እድልና አንድ ድምጽ እንዳለኝ አውቄ ነው ካርድ የወሰድኩት። ከዚህ ጋር ተያያዥነት ያለው ለምሳሌ ይሄ እኔ ወስጄ ለኔ ይበጀኛል ያልኩትን እኔ ካርድ ወስጄ የሚመርጥ ከሆነ ሌላውም ደግሞ ካርድ በነቂስ ወጥቶ መውሰድ አለባቸው። ምክንያቱም እሱ ለራሱ የሚበጀውን ለመምረጥ እንጂ ማንንም አስገድዶት አይደለም። ወስዶ ማስቀጠል የሚችለውን ያዘውን ልማት ማስቀጠል የሚችለውን መንግስትን መርጦ፣ ምክንያቱም አንድ መንግስት ማለት በህዝብ የተመረጠ መንግስት ስለሆነ ህዝብ ያልመረጠው መንግስት አይደለም፣ ህዝብ የመረጠው መንግስት ነው። ህዝብ ራሱ መንግስት ነው። አቶ አብሪ አየለና አቶ ዳዊት ክንፉ በበኩላቸው ይህ በ5 ዓመት ውስጥ አንድ ጊዜ ብቻ ለዜጎች የተሰጠ እድል ነው በማለት ገልጸው ይህን እድል ለመጠቀም የምራጮች ምዝገባ ላይ ተመዝግበው ካርድ በእጅ ይዘው መንግስት መምረጥ ጥቅሙ የጎላ ነው ባይ ናቸው። የምርጫ ምዝገባ ከተጀመረ 20 ቀን አካባቢ ሆኗል እና በዚህን ጊዜ ውስጥ ሰው አሁን አንዳንድ ስለ ምርጫ ምዝገባ የተሳሳተ አመለካከት ያላቸው ሰዎች ሊኖሩ ይችላሉ። ይሄውም ከምን አኳያ ነው እኔ ካርድ ወስጄ ምን ጠቅማለሁ፣ እኔ ብመርጥም ባልመርጥም መንግስት ራሱ ጉዳይ የሚለው ነገር ተገቢ አይደለም። ለምን ራሱ መፍቱን ለመጠቀም መጀመሪያ ምርጫ ላይ መመዝገብ አለበት፣ ካርዱ መውሰድ አለበት። ካርድ አልወሰደ ሰው ደግሞ መምረጥ አይችልም። የሚፈልገውን ሰው ለመምረጥ የግድ ካርድ መውሰድ ስላለበት ሰው አሁን እንደኔ ኮኔ ነው ከወሰድኩ ቆይቻለሁ። ባለቤተን ምጄ ውሰጂ ብያት ሄዳ ወስዳለች። መፍቷን መጠቀም አለባት። ልጆችንም ሄዳችሁ ውሰዱ ያልኳቸው ነው። እድሜያቸው የደረሰ ሄዳችሁ ውሰዱ፣ ወስዳችሁ የምትፈልጉትን ሰው ምረጡ ያልኳቸው ሰው ሌላውንም እንደዛ ያልኩኝ። ስለዚህ ሰው እኔ ወስጄ ምን ጠቅማለሁ ማለት ሳይሆን የሚፈልገውን ሰው ሄዶ ይመርጣል። ከዛ ደግሞ አብዛኛው ድምጽ ያመጣ ሰው ያልፋል። ይሄ የብዙሃን የበላይነት መብት ስለሆነ ከሀገራዊ ምርጫ ሰባተኛ ሀገራዊ ምርጫ ካርድ አወሳሰድ ጋር በተያያዘ እኔ ለማህበረሰቡ መናገር የሚፈልገው በዋናነት እንደ ዜጋ ማንም የትኛውም ግለሰብ ኃላፊነት እንዳለበት ነው እኔ የማምነው። ምክንያቱም ይሄን እድል መንግስት እንደ ሀገር ሲሰጠን የትኛውም ማህበረሰብ አካል እንደ ዜጋ እንደ ግለሰብ አንድን መንግስት እንደ መንግስት እኔን ያስተዳድረኛል፣ ለኔ ጥያቄን ይመልስልኛል፣ ለኔ ምቹ ሁኔታዎችን መልካም አስተዳደር ጥያቄዎችን እንደ ሀገር ያሉ የሀገር የመልማት ጥያቄዎችን ይመልስልኛል፣ ይሄንን ነገር ለኔ ይፈጽምልኛል የሚለውን መንግስት ለመምረጥ ዋናው መሳሪያ ካርድ ነው እና ይሄን እድል እንደ ጥሩ አጋጣሚ በመውሰድ እስካሁን ሳይወስዱ የዘገዩ ሰዎች እኔ በጣም ተጎድተዋል ብዬ ነው ማምነው። የትኛውም ኢትዮጵያዊ ዜግነት ያላቸውና እድሜያቸው ከ18 ዓመት በላይ የሆኑ የመምረጥና የመመረጥ መብት በህግ ያልተገደበ ሰው መንግስት መምረጥ ሙሉ መብት አለው የሚሉት ወይዘሮ ታማኝነሽ ፊኖና አቶ ሲድራቅ ሌፎ በበኩላቸው መንግስትን መምረጥ ማለት የኢትዮጵያን ቀጣይ ጣፋንታ መወሰን ነው ይላሉ። ግንቦት 24 ላይ የምንሰጠው ምርጫ አንድ እኔ ብቻ የሚሰጠው ድምጽ ዋጋ አለው። ምክንያቱም መንግስትን መምረጥ የኔ ጉዳይ ነው፣ ይጠቅመኛል፣ ይበጀኛል፣ ቀጣይ ከብልጽግና ጋር ወደፊት ይሄዳለሁ፣ ሀገርን ማሻገር እንችላለን የሚለውን ሐሳብ እኔ መርጠዋለሁ። ምክንያቱም ማን ነው የሚጠቅመኝ የሚለውን እኔ ነው ማውቀው። ጠቅላላ ህዝብ ካርድ እንዲወስድ ነው። ሌላ ምንም ነገር የለም። ለልማትም ለምንም ለፈለጋችሁት ነገር ሁሉ ህዝብ ማለት አገር ነው። አገር ማለት ህዝብ ነው። ለዛ ጠቅላላ ሰው ካርድ ወስዶ የራሱን የፈለገውን መንግስት መርጦ የራሱን ነገ መፍትሄውን ለማስከበር ነገ ሳይወድ እኔ ሳልወድ ነው የተመረጠው ሰው ሳይል የራሱን ፍላጎት የራሱን አሳክቶ ካርድ ወስዶ ካርዱን በሚገባ ጥሩ ቦታ ላይ አስቀምጦ በምርጫ ቀን ካርዱን መጥቶ በአገባቡ መጣል እንዲችል የሚለው ነገር እናስተላልፋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ከባለፈው ከየካቲት ወር ጀምሮ እስከ መጋቢት 28 2018 ዓ.ም የምራጭነት ምዝገባ እንደሚያካሂድ ፕሮግራም ያሳወቀ ሲሆን ግንቦት 24 2018 ዓ.ም ሰባተኛው ጠቅላላ ሀገራዊ ምርጫ ይካሄዳል ብለዋል።